ሰላም ሰላም የያዶን ሚዲያ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንግዲህ ዛሬ ደግሞ ብቅ ብያለሁ ማለት ነው። ጤናችን በእጃችን የሚለው ፕሮግራም ያው እንደቀጠለ ነው። በመጀመሪያ ግን ለመላው የእስልምና እምነት ተከታዮች እንኳን ለ1447ኛው ለኢድ አልፈጥር በዓል በሰላም አደረሳችሁ ለማለት እወዳለሁ። ኢድ ሙባረክ በያላችሁበት መልካም በዓል ይሁንላችሁ። እንግዲህ ባለፈው ጤናችን በእጃችን የሚለው ፕሮግራም ክፍል 1 ላይ የመድኃኒት አወሳሰድ አይተናል። እንግዲህ የመድኃኒት አወሳሰድ ያየነው ለመግቢያ ያክል እንደሆነ ነግሬያችኋለሁ። በዛ ላይ ሐሳባችሁን አስተያየታችሁን እንድጽፉልኝ ኮሜንት እንድታደርጉልኝና እናንተ የጻፋችሁልኝ ሐሳብ ወደ እናንተ እንደማመጣ ግልጽ አድርጌላችሁ ነበር ከዚህ በፊት። እንግዲህ እየሰራለሁት በአፋን ኦሮሞም በአማርኛም ነው ማለት ነው። ምክንያቱም ቋንቋ መግባቢያ መሳሪያ ነው፣ ሌላውን ትርጉም የለውም። ሌላም ቋንቋ ሲችል እየጨመርኩ እሄዳለሁ ማለት ነው። ለጊዜው ግልጽ ማድረግ የምችለው በእነዚህ በሁለቱ ቋንቋዎች ስለሆነ ነው በዚህ እየሄድኩ ያለሁት ማለት ነው። እንግዲህ ጤናችን በእጃችን የመድኃኒት አወሳሰድ አይተናል። እዛ ላይ ደግሞ አፋን ኦሮሞ የሰራሁት ቪዲዮ ላይ ኮሜንት ላይ መድኃኒት አወሳሰድ አየን፣ ግን አንዳንድ መድኃኒቶች ደግሞ እናቶቻችን አባቶቻችን ወይም አንዳንድ ሰዎች ከውጭ ዝም ብለው ሄደው ከፋርማሲዎች ገዝተው ሲጠቀሙ እናያለን፣ ያለ ሐኪም ትዕዛዝ ወይም ያለ ዶክተር ትዕዛዝ። ይሄንንስ እንዴት ትለናለህ የሚል ሐሳብ ሰጥቷል ማለት ነው። ስለዚህ ነገር እንነጋገራለን። ያው በአፋን ኦሮሞ ሰርቻለሁ፣ ቪዲዮ ተለቋል። አፋን ኦሮሞ የማይገባችሁ ደግሞ ዛሬ በአማርኛ እንድትከታተሉ ለማለት እወዳለሁ። እንግዲህ ያዶን ሚዲያ የሁላችሁም ሚዲያ ነው፣ ቤታችሁ ነው። በደንብ ተከታተሉ። ላልደረሰው ደግሞ አዳርሱ፣ ሼር አድርጉ፣ ሰብስክራይብ አድርጉ። ቪዲዮዎችን እስከ መጨረሻው ጥያቄ፣ ሐሳብ፣ ማስተካከያም ካለ የተለያዩ የምሰራቸውን ቪዲዮዎችን እንደዚህ አይነት ቪዲዮ ብትሰራልን ብላችሁ የፈለጋችሁትን ሐሳብ አስቀምጡልኝ። የሚችለውን ነገር ሁሉ ለማድረግ እኔም ወደ ኋላ አልልም ማለት ነው። እንግዲህ ጤናችን በእጃችን። ዛሬ ደግሞ የምናየው ሜዲኬሽን ዊዛውት ፕሪስክሪፕሽን፣ ያለ ሐኪም ትዕዛዝ የሚወሰድ መድኃኒት የሚል እናያለን ማለት ነው። ያለ ሐኪም ትዕዛዝ የሚወሰድ መድኃኒት ወይም ያለ ሐኪም ትዕዛዝ መድኃኒት መውሰድ የሚለውን እናያለን ማለት ነው። መውሰድ አለብን ወይስ የለብንም የሚለውን የምናይ ይሆናል ማለት ነው። እንግዲህ ጥሩ ጥያቄ ነው አንድ ወንድማችን ነው የጠየቀው። በጣም ደስ የሚል ጥያቄ ነው፣ ምክንያቱም የምናየው ነገር ስለሆነ ማለት ነው። አንዳንዴ ከዚህ በፊትም እንዳልነው እንግዲህ የሰው ልጅ ደካማ ነው፣ ይታመማል፣ ይቸገራል። በተለያዩ ባክቴሪያዎች፣ ቫይረሶች፣ ፈንገሶች ይጠቃና በተለያዩ ማይክሮ ኦርጋኒዝሞች ይጠቃል። ከዛ በኋላ ህመምተኛ ይሆናል፣ ይታመማል፣ ይቸገራል። እንግዲህ ሰው ሲታመም ሲቸገር መሄድ ያለበት ወዴት ነው? ወደ ጤና ተቋም ሄዶ መታየት አለበት ማለት ነው። እንግዲህ አንዳንዶቻችን ያው እንዳልኳችሁ ነው፣ ወደ ሆስፒታል፣ ወደ ጤና ጣቢያ፣ ወደ ክሊኒክ ሄደን እንታከማለን። ችግራችን ታውቆ ሐኪም አዞልን ወይም ዶክተር አዞልን መድኃኒት እንወስዳለን ማለት ነው። አንዳንዶቻችን ደግሞ እንዲሁ በእንዝላልነት ሊሆን ይችላል፣ ባለማወቅ ሊሆን ይችላል። ያው እንግዲህ ጤናችንን ቀለል አድርገን ነው በማየት ሊሆን ይችላል። እንግዲህ በተለያዩ ባልታወቁ ምክንያቶች ዝም ብለው መድኃኒት ገዝተው ደግሞ ከውጭ ዝም ብለው በገንዘባቸው እንደማንኛውም ሸቀጥ ከሱቅ እንደምንገዛው እንደ ቲማቲም፣ እንደ ሽንኩርት ገዝተው የሚጠቀሙ ደግሞ ብዙዎች ናቸው ማለት ነው። እንግዲህ ስንመለከት መጀመሪያ ሐኪም አንድ ታማሚ ወይም አንድ ሰው ሊታከም ሄዶ ዝም ብሎ አይደለም ሐኪም መድኃኒት የሚያዝለት። መድኃኒት ለማዘዝ ብዙ መስፈርቶች ይኖሩታል ማለት ነው። በመጀመሪያ አንድ ታማሚ ተመርምሮ ታይቶ ችግሩ መታወቅ አለበት፣ ወይም ህመሙ መታወቅ አለበት፣ ዲያግኖስ መደረግ አለበት ማለት ነው። ከዛ በኋላ ህመሙ ከታወቀ በኋላ ደግሞ ምንድነው የሚደረገው? በሽታው ከተለየ በኋላ መድኃኒት እንዲወስድ
ይደረጋል ማለት ነው። ይህን መድኃኒት ግን ሲታዘዝለት ብዙ መስፈርቶች ይኖሩታል፣ ወይም ብዙ ማሟላት ያለበት ነገሮች ይኖሩታል ማለት ነው። ለምሳሌ አንድ ሰው ይታመማል፣ ችግሩ ይታወቃል። ወደ ሐኪም ቤት፣ ወደ ሆስፒታል፣ ወደ ጤና ጣቢያ ወይም ወደ ክሊኒክ ሄዶ ከታየ ከተመረመረ በኋላ በባለሙያ ችግሩ ወይም በሽታው ግልጽ ሆኖ ከታወቀ በኋላ ምን ይደረጋል? መድኃኒት ይታዘዝለታል። ግን መድኃኒት ሲታዘዝለት አንደኛ ይሄ ሰው ምን አይነት ሰው ነው የሚለው ነገር መታወቅ አለበት። ምን ለማለት ፈልጌ ነው? ብዙ ነገር ይታያል ማለት ነው። ዝም ብሎ መድኃኒት ይሄን ውሰድ ተብሎ የአንድ ህመም በሽታ መድኃኒቱ ስላለ ብቻ መድኃኒት ብድግ ተደርጎ አሞክሳንካ፣ ዶክሲንካ፣ ሲፕሮንካ ተብሎ አይሰጥም። ለምንድን ነው? አንደኛ ሰውየው አቅሙ ይታያል። አቅሙ ይሄን መድኃኒት ለመውሰድ ምን ያክል አቅም አለው ይችላል የሚለው አቅሙ ይታያል። የሚኖርበት አካባቢ በግልጽ ሊታወቅ ይገባል። እንዲሁም ኪሎ ይታያል ማለት ነው። ብዙ ቫይታል ሳይኖች ብዙ የሚካተቱ አሉ። እንግዲህ እነዛን ብዙ የሚታይ ነገር አለ። የቴምፕሬቸር መጠኑ ሙቀቱ ማለት ነው ይታያል። ልብ ምት ይታያል። የደም ግፊት ይታያል። ብዙ ነገር ይታያል። ያው ቀደም ብዬ መጀመሪያ ይሄን ትምህርት ሲጀምር እንደነገርኳችሁ የምንነጋገረው በሜዲካል ቋንቋ ሳይሆን ለእናንተ ወይም ለህብረተሰቡ ሰፈር በምትነጋገሩበት አማርኛ ቋንቋ፣ አማርኛ ስላችሁ በሚገባችሁ ቃል ለማለት ነው። በሚገባችሁ ቃል ነው ይሄን ስንነጋገር በሰፈራችሁ በምትግባቡበት ከልጆቻችሁ ጋር፣ ከጎረቤቶቻችሁ ጋር፣ ከወላጆቻችሁ ጋር በምትግባቡበት ቋንቋ ግልጽ ለማድረግ ነው። ምክንያቱም ብዙ ግንዛቤ ያሌላቸው እናቶቻችን አባቶቻችን በዚህ ነገር ስለሚጎዱ የትምህርቱ ዓላማ ማለት ነው። ስለዚህ ብዙ ነገር የሚታየው ከዛ ውስጥ የሰውየው ኪሎ ይታያል። ምን ያክል ነው ኪሎ? እድሜው ይታያል፣ ኪሎ ይታያል፣ አቅሙ ይታያል ማለት ነው። እንዲሁም ደግሞ ይሄ መድኃኒት ዝም ብሎ አይሰጥም ማለት ነው። እንዲሁም ደግሞ ሌላ ችግርስ አለበት ወይ? የጎንዮሽ ጉዳት ለምሳሌ ለችግራችን የሚታዘዝልን መድኃኒት ሌላ ደግሞ ጉዳት ሊኖረው ይችላል። ሌላ ክሮኒክ የሆነ የቆየ በሽታ ሊኖርብን ይችላል እኛ ማለት ነው። ከዛ መድኃኒት ጋር የማይስማማ በሽታ ወይም ደግሞ ከዛ መድኃኒት ጋር የማይወሰድ መድኃኒት እየወሰድን ሊሆን ይችላል። ገባችሁ? ለምሳሌ አንድ የጨጓራ ችግር ያለበት ወይም መድኃኒት ሲወስድ ጨጓራ በጣም የሚያመው ሰው ምን ይደረጋል? ያ መድኃኒት ከተሰጠው በኋላ ሌላ የጨጓራ ደግሞ ኦሜፕራዞል ይጨመርለታል ማለት ነው። አያችሁ አይደል? ስለዚህ እነዚህ ነገሮች ሁሉ መስፈርቶች ተሟልተው ነው ማለት ነው። እንዲሁም ደግሞ ለሁሉም ሰው ደግሞ በሽታው አንድ አይነት ሊሆን ይችላል፣ ግን ተመሳሳይ መድኃኒት ደግሞ ላይታዘዝ ይችላል። መድኃኒቶች ደረጃ አላቸው ማለት ነው። ስቴጅ አላቸው። ስቴጅ ለምሳሌ ራሱ አንቲባዮቲክ ሆኖ አንቲባዮቲክ ወይም አንቲባክቴሪያ ሆኖ ስቴጅ 1 ላይ መወሰድ ያለበት መድኃኒት አለ። ስቴጅ 2 ላይ ወይም ደግሞ የመጀመሪያ መወሰድ ያለበት አለ፣ ሁለተኛ ላይ መወሰድ ያለበት አለ፣ ሶስተኛ ላይ አለ ማለት ነው እንጂ ዝም ብሎ አይሰጥም ማለት ነው። የቶሎሳና የኃይለ ሚካኤል በሽታቸው አንድ አይነት ሊሆን ይችላል። የሚታዘዝላቸው መድኃኒትም የተለያየ ሊሆን ይችላል። ግልጽ ነው አይደለም? ምናልባት ቶሎሳ ኒሞኒያ ታሞ መጣ እንበል፣ አሞክሳ ተሰጥቶታል። ድጋሜ አሁንም ኒሞኒያ ነው እያልን እንግዲህ ሌላ ሊሆን ይችላል ማለት ነው ችግሩ። ኒሞኒያ ነው ብለን አሁን ሳምባዎች ነው ተብሎ አሞክሳ ተሰጥቶት በዛም ትሪት አልሆን ብሎ ደግሞ ኦግመንት ሊቀየርለት ይችላል። እንደሱ አይነት ተመሳሳይ ሆኖም ደግሞ ይዞት ኃይለ ሚካኤል ደግሞ መጥቶ አሞክሳ ሊሰጠው ይችላል። አያችሁ፣ ያኛው አሞክሳ ወስዷል፣ በአሞክሳ ትሪት ስላልሆነ በትክክል መድኃኒቱ ስለወሰደ ኦግመንቲን ተሰጥቶታል። ይሄኛው ደግሞ ገና ስለሆነ ስቴጅ 1 ምንድነው መሰጠት ያለበት? አሞክሳ ነው በቃ ተብሎ ተሰጥቶታል። አያችሁ አይደል? ምሳሌ ነው እንጂ ብዙ እንደዚህ አይነት ችግሮች ብዙ አሉ ማለት ነው። ስለዚህ እነዚህ ሁሉ መስፈርት ውስጥ ይገባሉ ማለት ነው። ከዛም አንዳንድ መድኃኒቶች ደግሞ ምንድነው እንደ በሽታውና እንደ አቅማችን ሁኔታ ወይም እንደምንወስደው ሌላ መድኃኒት ሁኔታ አንዳንዱ ጋር በቀን 2 ሊሰጥ ይችላል። አንዳንዱ ሰው ጋር በቀን 3 እንደዛው በተለያየ ሰዓትም ሊሰጥ ይችላል አንዳንድ መድኃኒቶች ማለት ነው።
ስለዚህ ይህንን ግንዛቤ ውስጥ ማስገባት ይገባል ማለት ነው። ስለዚህ እነዚህ ሁሉ ግንዛቤ ውስጥ ገብተው ነው ማለት ነው ከሐኪም መድኃኒት ሲታዘዝልን እንጂ ዝም ብሎ አይደለም ማለት ነው። እንዲሁም መጠን አላቸው። 5 ቀን መወሰድ ያለባቸው አሉ፣ 3 ቀን መወሰድ ያለባቸው አሉ፣ 1 ቀን ብቻ መወሰድ ያለባቸው አሉ፣ 7 ቀን መወሰድ፣ እንዲሁ 15 ቀን መወሰድ፣ እንዲሁም ደግሞ ለተወሰነ ደግሞ ትሪት እስከምንሆን ድረስ ወይም ያ በሽታተኛ እስኪነቀል ወይም እስክንድን ድረስ ደግሞ ፒር እስክንሆን ድረስ የምንወስደው መድኃኒትም አለ። መድኃኒቶች ይለያያሉ ማለት ነው እንጂ ልክ ከቤታችን ደግሞ ብድግ ብለን ሄደን አይ እኔ እኮ እንደዚህ ጎረቤቴ እንደዚህ ነበርኩ ያለው እኔም ምልክታችን አንድ አይነት ነው፣ ስለዚህ መድኃኒት ገዝቼ ልምጣ ብሎ ደግሞ ሄዶ ከፋርማሲ ዝም ብሎ ገዝቶ መውሰድ በጣም ጉዳት ሊያመጣ ይችላል ማለት ነው። ጉዳት ሊያመጣ ይችላል። በነገራችን ላይ ያው እንደ ኮሜንት ፋርማሲስቶችም ይሄንን ነገር እንግዲህ ስለ ፋርማሲ ስለ መድኃኒት ሳወራ ያው ፋርማሲስቶች ስለሚመለከት ነው፣ ከውጭ ለሚገዛው ማለት ነው። ከውስጥ ሁላችንንም ሊመለከት ይችላል። ከውጭ ግን አንዳንዶች በጣም አላችሁ፣ በጣም የማመሰግናቸው ፋርማሲስቶች አላችሁ። በነገራችን ላይ እኔ በራሴ መድኃኒት ልገዛ ሄጄ አልሸጥም ብሎ የመለሰኝ አዚትሮ ጠይቀው አይ አዚትሮ አልሸጥልንም ብሎ የመለሰኝ ሰው አለ። ለምሳሌ ፕሪስክሪፕሽን ካላመጣ ብሎ ግን በጣም ላመሰግነው እወዳለሁ። በጊዜው ሊያበሳጨኝ ይችላል። ያው እኔ ራሴን ችግርም ስለማውቀው እኔ የጠየቅኩትም ችግሬ ስለማውቀው ጤና ባለሙያ ነኝ ብዬ ሊሆን ይችላል። እሱ ደግሞ አያውቀኝም። ስለዚህ ትክክል አድርጓል ማለት ነው ቤት ገብቼ ሳስበው። ስለዚህ እንደዚህ አይነቶችም አላችሁ ልትመሰገኑ ይገባቸው። አንዳንዶች ግን ይህ መድኃኒት ስጡኝ ሲሏችሁ ብድግ አድርጋችሁ ባትሰጡ እንደ ኮሜንት ብትቀበሉት የሚል ሀሳብ አለኝ። ሌላ እነዚህ ሁሉ መስፈርቶች ገብተው ነው ማለት ነው ከሆስፒታል ከክሊኒክ ከጤና ጣቢያ መድኃኒቶች የሚታዘዙልን። ስለዚህ ሄደን ዝም ብለን ከፋርማሲ መድኃኒት እንደማንኛውም ዕቃ ገዝተን ስንጠቀም የተለያዩ ችግሮች ሊያመጡብን ይችላሉ ማለት ነው። የተለያዩ ችግሮች ሊያመጡብን ይችላሉ ማለት ነው። የመጀመሪያው መድኃኒቱ ኦቨርዶዝ ሊሆንብን ይችላል፣ ወይም ከአቅማችን ከመጠን በላይ ሆኖ ሊገለን ሁሉ ይችላል ማለት ነው። ጉዳት ሊያደርስብን ይችላል፣ ለሌላ በሽታ ሊዳርገን ይችላል፣ ሊገለንም ይችላል። ኦቨርዶዝ ይሆንብናል ማለት ነው ዝም ብለን ስንጠቀም። ምክንያቱም እኛ እንወስዳለን ዝም ብለን ባመመን ሰዓት ለምሳሌ እንደው ማስታገሻ ጋር ነው ማስታገሻ ወይም አንቲፔን የምንላቸው ለምሳሌ ትራማዶል አለ፣ ኢቡፕሮፊን አለ፣ ዳይክሎ አለ፣ ሌላም አለ፣ ፓራስታሞል አለ። ስለዚህ ለምሳሌ ዳይክሎን መውሰድ ዳይክሎ ለምሳሌ የደም መጠኑ ወይም ግፊቱ ከፍ ላለ ሰው ላይሰጥ ይችላል፣ ግን ማስታገሻ ነው ማለት ነው። ይሄን ሁሉ ግንዛቤ ውስጥ አስገብቶ ነው ማለት ነው ጤና ባለሙያ የሚያዝልን መድኃኒት። እኛ ግን ስንሮጥ እንሄድና አካሌ ራሱን አሞት ወይም ሆዱን ቆርጦት ዳይክሎ ወስዶ ተሽሎታል ብለን ሄደን እኛ ዳይክሎ ወስደን ወጥ የሚያመጣብንን ችግር አናውቅም ማለት ነው። ስለዚህ ከዚህ እንድንቆጠብ ነው ማለት ነው። ጎበዝ ፋርማሲስቶች መሸጥ ያለባቸውና መሸጥ የሌለባቸውን ነገር ስለሚያውቁ ጠቅቀው ያውቃሉ። አንዳንዶች ደግሞ እንደዚህ ግንዛቤ ጥረት ያለን እናስተካክል ለማለት ነው። ስለዚህ መርዝ ሆኖ ወይም ኦቨርዶዝ ሆኖ ሊገለን ይችላል ማለት ነው። ሁለተኛው ደግሞ ሬዚስታንስ ይሆንብናል ማለት ነው። ሜዲኬሽን ሬዚስታንስ ሆኖ ሬዚስት ያደርጋል ማለት ነው። ዝም ብለን እያቆራረጥን ሲያመን እየወሰድን ሲተውን እየተውን በፈለግንበት ሰዓት መድኃኒት ስንወስድ ይላመዳል ማለት ነው። ባክቴሪያውና መድኃኒቱ ለምሳሌ ሲታዘዝ እኮ በቀን 3 2 1 ይወሰድ ሲባል 4 ይወሰድ ሲባል መድኃኒት ጤና ባለሙያ በደንብ ስለሚያውቅ አንድ የወሰድነው መድኃኒት ለምን ያክል ጊዜ ነው ውስጣችን የሚቆየው መቆየት ያለበት ከዚያስ መቀጠል ያለበት ለስንት ቀንስ ነው በየስንት ሰዓቱ ነው የሚለውን ባለሙያ በደንብ አጥንቶ ጥናት ተደርጎበት ነው በነገራችን ላይ ሐኪም የሚያዝልን መድኃኒት። ግን ዝም ብለን ሄደን ስንወስድ በፈለግነው ሰዓት እንወስዳለን፣ በፈለግነው እንተዋለን። ከዛ ባክቴሪያዎችና መድኃኒቱ ይላመዳሉ ማለት ነው። ባክቴሪያ ያ መድኃኒት ሲመጣባት እሷ መልኳን ስሟን ትቀይራለች ማለት ነው። ቀየር ሆና ለወጥ ብላ ተጠብቀዋለች፣ ይላመዳሉ። ቤተሰብ ፋሚሊ ይሆናሉ ማለት ነው። ፋሚሊያር ይሆናሉ። ሜዲኬሽኑና በሽታው ይስማማሉ። ከዛ ምንም መድኃኒቱን ብንወስደው ምንም ጥቅም አይሰጠንም ማለት ነው። እንዲህ ላይ ያመጣብን ይችላል። ከዛ ደግሞ ልክ ኦቨርዶዝ እንደሚሆነው ሁሉ ደግሞ ከመጠን በታች እንወስድ እንችላለን። ይህም ደግሞ ሌላ ችግር። ስለዚህ መድኃኒት ዝም ብለን እንደማንኛውም ዕቃ ከሱቅ ገዝተን አንውሰድ። ሐኪም እናማክር። ምንም ይሁን እኛ ቀላል ነው ያለው በሽታ ቀለል ያለ ምንም ይሁን ምን አንዳንዶቻችን እንደው
ሆስፒታል ስንሄድ ወይም ጤና ጣቢያ እዚህ ሂድ እዚህ ቁጥር ሂድ ምናምን ብዙ የሚያሰለቸን ሊመስለን ይችላል። ያሰለቸን ተቸግረን አይደል እየመጣን ያለነው። ስለዚህ ችግራችን ደግሞ እንዲፈታ እንፈልጋለን አይደል በትክክል። ስለዚህ ይህንን ግንዛቤ ውስጥ አድርገን በጤና ባለሙያ ወይም በሐኪም ሳንታይ ሳንመረመር ዝም ብለን መድኃኒት ገዝተን አንውሰድ። ክልክል ነው፣ ያስቀጣል። መንግስት አይደለም የሚቀጣው፣ ራሳችን ቅጣት ይደርስብናል፣ እንጎዳለን ለማለት ነው። ስለዚህ መንግስትም በነገራችን ላይ ይቀጣል። አላግባብ ልንጠቀምበት አይገባም፣ ሙያችንን ፋርማሲስቶች ብንሆን ማለት ነው። እና ይህንን ነገር ግንዛቤ ውስጥ እናስገባው ለማለት ነው። ሌላም ኮሜንት፣ ሀሳብ፣ አስተያየት፣ መልእክት ካለ ኮሜንት ልታደርጉልኝ፣ ልትጽፉልኝ፣ ማንኛውንም ሀሳብ ልትጽፉ ትችላላችሁ። መልእክቱን ለሁሉም አዳርሱ። ቪዲዮን እስከ መጨረሻ አመሰግናለሁ። እስክንገናኝ ድረስ መልካም ቆይታ